አደራችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝናብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳረሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ በአፋን ኦሮሞ ቅዳሴ አደገኛ ነው የሚል ነው። የቤተ እምነቶች ዋነኛ ተልዕኮ የፈጣሪን ሐሳብና ዕቅድ ለሕዝብና ለተከታዮቻቸው ማድረስ ነው። ይህ ተልዕኮ ውጤታማ ሊሆን የሚችለው ሰዎች በሚያውቁትና በሚገባቸው ቋንቋ ሲነገራቸውና ሲረዱት ነው። አገልግሎቱን የሚያገኙበትን ቋንቋ በመማር ሊያውቁ ወይንም ደግሞ ቋንቋውን ባላውቀውም በእምነት ተቀብያለሁ ብለው ከተስማሙ አገልግሎቱን በማውቀውና በምረዳው ቋንቋ ባላገኝም ችግር የለብኝም ካሉ የሰዎቹ ምርጫ ነው። ሆኖም የእምነቱ ተከታዮች አገልግሎቱን በማውቀውና በሚገባኝ ቋንቋ ማግኘት አለብኝ ብለው ከጠየቁ ጥያቄውን ለማስቆም አገልግሎቱን ልታገኙ አትችሉም ብለህ ልትደረድረው የምትችለው የሕግ አንቀጽ ዶግማ ወይም ቀኖና ቤተ እምነቱን ከማፍረስ ምዕመኑን ከመበተንና ከመከፋፈል ውጪ ለማንም የሚጠቅም ፋይዳ ያለው ውጤት አያመጣም። በዚህ መሰረተ ሐሳብ ላይ ተመስርተን የሚቀጥለውን ቪዲዮ ተከታትለን እንመለስ። የብፁዕ አቡነ ኤልሳ አካሄድ አደገኛ። ይሄን የምንለው ለምን መሰለ? እኚህ ጳጳስ አደገኛ አካሄድ የሚሄዱት የቤተ ክርስቲያን ቀኖና ጥሰው ስለሆነ በሊሙና ቢልቢሎ ወረዳ አንደኛ በበቆጂ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አንድ ቄስ ደሞዝ 7000 ብር በኦሮምኛ መቀደስ የሚችል፣ ሁለተኛ አንድ ዲያቆን በኦሮምኛ መቀደስ የሚችል 6020 ብር ደሞዝ፣ ሶስተኛ በቀጂ ነጌሶ ደብረገነት ቅዱስ በዓለ ወልድ ቤተክርስቲያን ብዛት 2 ቄስ በኦሮምኛ መቀደስ የሚችል ደሞዝ 5000 ብር፣ ሰባኪ ወንጌል አንድ በኦሮምኛ ማስተማር የሚችል ደሞዝ 3000 ብር። በቡርሳ ሐመረ ብርሃን ቅዱስ ኡራኤል ቤተክርስቲያን አንድ መሪጌታ ደሞዝ በደብሩ በጀት መሰረት። ስድስተኛ ዲያቆን አንድ ደሞዝ በደብሩ በጀት መሰረት ሀገረ ስብከቱ በሚያወጣው የመመዘኛ ፈተና የሚያልፍ አወዳድሮ ለመቅጠር ይፈልጋል። አንደኛ ከነበሩበት የቆዩበት ማስረጃ የሚያቀርቡ፣ ሁለተኛ ተቀጥረውም ሆነ በትሩፋት ቤተክርስቲያን ሲያገለግሉ ከነበሩበት፣ ሶስተኛ የመሪጌትነት ትምህርት ማስረጃ ያላቸው፣ አራተኛ የቅስና የድቁና የስብከተ ወንጌል ማስረጃ ማቅረብ የሚችሉና። እንግዲህ በቪዲዮው ላይ እንዳያችሁትና እንደሰማችሁት ወንድማችን መካሻ አርአያ በአፋን ኦሮሞ የሚቀድስ ቄስ ዲያቆንና አገልጋይ መቀጠሩ አንደኛ አደገኛ ነው፣ ሁለተኛ ቀኖና መጣስ ነው ይላል። እዚህ ላይ ወንድማችን አርአያ መካሻና መሰሎቹ መጠየቅ ያለባቸው ቁልፍ ጥያቄ ቢኖር በግዕዝኛ ፈጣሪን የሚያመሰግን ቅዳሴ በአፋን ኦሮሞ ሲሆን ፈጣሪን ይሳደባል እንዴ? ሰው ግደሉ፣ ፈንጂ አፈንዱ፣ ሀገር በጥብጡ ይላል እንዴ? አደጋ የሚሆነው እንዴት ነው? የቤተ ክርስቲያን አንድነት የሚመጣውስ በአንድ ቋንቋ በመናገር ነው ወይስ በአስተምህሮ በመንፈስ ቅዱስ አንድነት በክርስቶስ ወንድማማችነትና ኅብረት ነው? ቋንቋ አንድ የሚያደርግ ቢሆን ኖሮ በአማርኛ፣ በኦሮምኛ፣ በትግርኛ በሌሎችም ዓለማትና ተመሳሳይ ቋንቋ በሚናገሩ ሰዎች ውስጥ በርካታ ሃይማኖቶችና እምነቶች ባልኖሩ ነበር። አንድ ቋንቋ ተናጋሪ አንድ ሃይማኖት ብቻ ይኖረው ነበር። በአንጻሩ ደግሞ የተለያዩ ቋንቋዎች የሚናገሩ የኦርቶዶክስ፣ የካቶሊክ፣ የፕሮቴስታንት አብያተ ክርስቲያናት እርስ በርሳቸው እህትማማችነት ባልኖራቸው ነበር። የአርአያ መካሻና መሰሎቹ ስጋት የሚመነጨው በአፋን ኦሮሞ በመቀደሱ በኢትዮጵያ ኦርቶዶክስ ቤተክርስቲያን መካከል መከፋፈል ያመጣል የሚል ከሆነ በዋነኝነት ክፍፍሉ ሊመጣ የሚችለው በግድ ግዕዝ ቋንቋን እላይ ላይ እጭንብሃለሁ፣ አፋን ኦሮሞ ከግዕዝ ያነሰ ለቅዳሴ የማይበቃና የማይመች ፈጣሪ የማይሰማው ርካሽ ቋንቋ ነው የሚል መረዳትና አመለካከት ካለ ብቻ ነው። የቤተ ክርስቲያን ቀኖናን አባ ኤልሳ ጥሰዋል ለተባለው አፋን ኦሮሞንም ሆነ ሌሎች ቋንቋዎችን ከግዕዝ ዝቅ አድርጎና እንደ እርኩስ የሚጠላና የሚጸየፍ ቀኖና እንዴት እንደ ቀኖና ይቆጠራል? ማነውስ ለዚህ ቀኖና ክብር ሊሰጠው የሚችለው? በእኔ እይታ ጉዳዩ የቀኖና ሳይሆን ሌሎች ሕዝቦችንና ብሔር ብሔረሰቦችን እንዲሁም ቋንቋዎችን ለመጨቆን ረግጦ ለመያዝና ቤተ ክርስቲያኗን እና ሃይማኖትን ድብቅ የፖለቲካ አጀንዳ ማራመጃ ለማድረግ ያለመና ያቀደ ይመስለኛል። አንድ በነ አርአያ መካሻ መንደር የምትቀነቀን አይረቤ ትርክት አለች። ይቺ አይረቤ ትርክት ፎልቲ ኮምፓሪዝን ወይም የማይገናኝን ነገር አገናኝቶ ማነጻጸር ነች። ሐሳቧ እንዲህ የምትል ናት። እስቲ ቁርአንን በብሔር ብሔረሰብ ቋንቋ ይሰጥ በል የምትል ናት። ይቺ ትርክት መነሻዋ ሃይማኖታችሁን በቋንቋችሁ ተማሩ ብሎ የሚያስገድደው መንግስት ነው የሚል ቃናና መልእክት ያላት ስትሆን እንደዚያ ነው ወይ ወይም ጉዳዩ እንደዚያ ነው ወይ ብሎ መጠየቅ ያስፈልጋል። ወደ እስልምናው ማነጻጸሪያቸው ስንመጣ በዓለም ላይ ያሉ ሙስሊሞች
ቁርአንን በአረብኛ ሪሳይት ያደርጋሉ ወይም ይቀራሉ። ስብከታቸውን ወይም ሰርሞን የሚባለውን ደግሞ እንደየሁኔታው ህዝቡ በሚያውቀውና በሚገባው ቋንቋ ያስተምራሉ። እስከ ዛሬ ድረስ በኢትዮጵያም ሆነ በየትኛውም የዓለም ክፍል ቁርአንን በቋንቋዬ ልቅራ ብሎ የጠየቀ ሙስሊም ሰምቼ አላውቅም። ተሳስቼ ከሆነ ታረማለሁ። በቋንቋዬ የቤተ ክርስቲያንን አገልግሎት ላግኝ፣ በቋንቋዬ ልቀድስ የሚል ብቻ ሳይሆን ለቅዱስ ሲኖዶሱ ደብዳቤ የሚያስገባ፣ ሰላማዊ ሰልፍ የሚወጣና የሚያደርግ በርካታ ብሔር ብሔረሰብና ህዝብ በሚሊዮን የሚቆጠሩ ሰዎች በኢትዮጵያ ምድር አሉ። ቁርአንን በአረብኛ መቅራቱን ባልተቃወመ ሙስሊምና በቋንቋዬ ካልተማርኩ ካልቀደስኩ ብሎ ሰልፍ የሚወጣና በደብዳቤ ቅዱስ ሲኖዶሱን የሚያጨናንቅን ህዝብ ማወዳደር የማይገናኝና ንጽጽር ማድረጉም ፎልቲ ኮምፓሪዝን ይባላል። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ከመፈራረስ ሊያድናትና ሊታደጋት የሚችለው ትክክለኛና ተራማጅ የሆነው የህዝብን ፍላጎትና ጥያቄ ያስቀደመና ያነገበ የአቡነ ኤልሳ አይነት ጳጳሳት በመሆናቸው ሊደገፉና ሊመሰገኑ ይገባል። አርሲ ላይ ኦርቶዶክሳውያን ሞቱ፣ ችግር ፍቱ ብለህ ችግር መፍታት ሲጀምሩ እንቅፋት መሆን ነውር ነው። ለአሁኑ አበቃው። አመሰግናለሁ።